ሰላም ውድ ኢትዮጵያውያን ውድ ኤርትራውያን የሀገሬ ብሩካን በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የእግዚአብሔር ጸጋና ሰላም ይብዛላችሁ። እኔ አገልጋይ አስመላሽ ለማ ከአዋሳ ታቦር ተራራ ይህንን መልእክት አስተላልፍላችኋል። ለሀገሬ ሽማግሌዎች፣ ለኦርቶዶክስ አባቶች፣ ለሙስሊም አባቶች፣ ለፕሮቴስታንት አባቶች፣ ሽማግሌዎች እግዚአብሔር በእውነት በእናንተ ህዝቡን ማስታረቅ ይወዳል። በእናንተ ህዝቡን ማስማማት ይፈልጋል። ነገር ግን በዚህ ሰዓት ሀገራችን ምድራችን በምጥ ላይ በመከራ እናቶች በእንባ አባቶች በሐዘን ልጆች በመከራ መኖር ባለመኖር መካከል እያሉ እናንተ ግን እግዚአብሔር አስቀምጧችሁ የምትመሩት ህዝብ አለ፣ የምትመሩት ትውልድ አለ፣ የምትመሩት ህዝብ አለ። ነገር ግን ለምትመሩት ህዝብ በሰሜን ይሁን በደቡብ በምዕራብ ይሁን በምስራቅ ምንድነው ድምጻችሁን የምታሰሙት? ምንድነው ሐሳባችሁ? ሀገር እየደማ ሀገር እየቆሰለ ትውልድ በምጥ ሀገር በምጥ ከተማ በምጥ እያለ በአማራ ክልል በትግራይ ክልል በኦሮሚያ ክልል የምናየው የምንሰማው ምንድነው? ሽማግሌዎች አስታራቂዎች እግዚአብሔር ዘመን የሰጣችሁ ድምጽ ያላችሁ ወይስ ምንድነው ተግባራችሁ? እግዚአብሔር አምላክ ተነሱ እውነትን ግለጡ ይላል። እውነትን ለምን ይዛችሁ? እውነትን ለምን ሸፍናችሁ? ፖለቲካ ወደ ውስጣችሁ ወደ እግዚአብሔር ቤት ፖለቲካ ወደ እውነት ቤት ፖለቲካ አስገብታችሁ ህዝብ ሲያልቅ ህዝብ ሲጫረስ እማታስታርቁ ወይስ የምትቆጥሩት ቁጥር ብቻ ነው? ይሄን አህል ህዝብ በእኛ እምነት አለ፣ ይሄን አህል ሚሊዮን በእኛ ስር አለ የምትሉት ቁጥር ብቻ ነው? ተናግራችሁ እንደ አባትነት መገሰጽ የማትችሉ ተናግራችሁ ተው ተመለሱ የማትሉ አባቶች በተለያዩ ሃይማኖቶች ውስጥ ሽምግልና ቦታ ይዛችሁ የተቀመጣችሁ በእውነት ውስጣችሁ ይሄ ፖለቲካ ገብቶ እንጂ ይሄ የማይረባ ርካሽ ዘረኝነት ውስጣችሁ ገብቶ እንጂ ተነስታችሁ መገሰጽ፣ ተነስታችሁ መምከር፣ ተነስታችሁ ቃል መናገር አትችሉ። ለምንድነው ዝም የምትሉት? እግዚአብሔር ከሰማይ ሆኖ እያለቀሰ እናንተ ዝም ብላችሁ ለጥቅም ለገንዘብ ለሚጠፋ ነገር አባቶች፣ የሃይማኖት አባቶች፣ የሙስሊም አባቶች፣ የፕሮቴስታንት አባቶች በዚህ ጊዜ ተነስታችሁ ህዝብን ወንድማማቾችን ካላስታረቃችሁ በዚህ ሰዓት ተነስታችሁ ቀን ከሌሊት ድምጻችሁን ማሰማት ሲገባችሁ ዝምታን የመረጣችሁ ለምንድን ነው? እግዚአብሔር እየጮኸ እናንተ ዝም ትላላችሁ። እግዚአብሔር እያለቀሰ እናንተ ትስቃላችሁ። እግዚአብሔር እየተራበ እግዚአብሔር ጽድቅን፣ እርቅን፣ እውነትን እየፈለገ እናንተ ዝም የምትሉ የኢትዮጵያ አባቶች አሁን ጊዜው ደርሷል። ተነሱ፣ በእውነት ተናገሩ። ትውልድ አይሙት፣ ደም አይፍሰስ፣ እናቶች አያልቅሱ፣ አባቶች አይዘኑ። ተነሱ። ለዚች ምድር እግዚአብሔር አባት አድርጎ አስቀምጧችሁ ቢሆን ተነሱ፣ ተናገሩ፣ ተነሱ፣ አውጁ፣ ተነሱ፣ አውግዙ፣ ተነሱ፣ እውነትን አውጡ። ለዛ ነው ጌታ ኢየሱስ እውነቱን አውጡ እውነት አርነትን ያወጣል ተብሎ ጽፏልና። እናንተ የሃይማኖት አባቶች በሰሜን በደቡብ በምዕራብ በምስራቅ ያላችሁ ውጡ ከፖለቲካው። ፖለቲካን ከሽምግልና ፖለቲካን ከሃይማኖት ፖለቲካን ከእውነት ጋር ቀላቅላችሁ ያላችሁ በጌታ በኢየሱስ መውጣት ይሁንላችሁ። ውጡ፣ ተናገሩ። ድምጻችሁ የሚሰማ አባቶች፣ በእውነት የምትወደዱ አባቶች ሰሜን ኢትዮጵያ በጭንቃል። የሰሜን ኢትዮጵያ ህዝብ በጭንቃል። የሰሜን ኢትዮጵያ ሀገር በጭንቃል። እየፈረሰ ትውልድ እየሞተ ነፍስ እየጠፋ ንጹሃን እየተገደሉ እየተዘረፉ ንብረት እየወደመአል። እስከ መቼ ነው ዝም የምትሉት? እግዚአብሔር ዛሬ እንዲህ ይላችኋል፣ ተነሱ፣ ተናገሩ፣ ተነሱ፣ እውነትን አውጡ፣ ተነሱ፣ እውነትን ግለጡ፣ የሚወገዘውን አውግዙ፣ ዝም አትበሉ፣ ተናገሩ። የእግዚአብሔር አፍ ሆናችሁ እርቅን አውጁ፣ ሰላምን አውጁ፣ መቀራረብን አውጁ፣ እረፍትን አውጁ፣ ደህንነትን አውጁ፣ መቀባበልን አውጁ። ይሄን ነው የምናገረው። ይሄን ነው የምናገረው። ይሄን ነው የምናገረው። እየጸለይኩ ውስጤ የተሰማኝን እየጸለይኩ ውስጤ የጮኸውን እየጸለይኩ ውስጤ ያነባውን ነው የምናገረው። ስለዚህ አላችሁ የሙስሊም አባቶች አላችሁ፣ የሙስሊም ታዋቂዎች አላችሁ፣ የኦርቶዶክስ አባቶች በሰሜን አላችሁ፣ በደቡብ አላችሁ፣ በምዕራብ አላችሁ፣ በምስራቅ አላችሁ፣
የፕሮቴስታንት የካቶሊክ አባቶች አላችሁ፣ ድምጻችሁ የሚሰማ ተነሱ፣ ውጡ፣ ለሀገሬ ለኢትዮጵያ ድምጹ ነው፣ ተናገሩ። ነፍስ አይጥፋ፣ ሲኦል አይግባ፣ ወንድም ወንድሙን አይግደል፣ ወንድም ወንድሙን ደም አይጠጣ፣ ወንድም ወንድሙን አይረድ፣ ወንድም ወንድሙን አያቃጥለው፣ ወንድም ወንድሙን ሀብት አያቃጥለው። ይሄ ከማን ነው? ከእግዚአብሔር አይደለም። ኢትዮጵያ ውስጥ 90% በላይ ሃይማኖተኛ ነው። ግማሽ ኦርቶዶክስ፣ ግማሽ ሙስሊም፣ ግማሽ ፕሮቴስታንት። ስለዚህ ለተከታዮቹ ተነሱ፣ ተናገሩ። ጦርነት ይቁም፣ መገዳደል ይቁም፣ እርቅ ይኑር። በምድራችን ላይ እርቅ ይሁን፣ በምድራችን ላይ ሰላም ይሁን፣ በምድራችን ላይ ፍቅር ይሁን፣ በምድራችን ላይ መተራረቅ ይሁን፣ በምድራችን ላይ እረፍት ይሁን፣ በምድራችን ላይ ደስታ ይሁን፣ በምድራችን ላይ ዝናብ ይዝነብ፣ በምድራችን ላይ ጠግበን እንደር፣ በምድራችን ላይ ጠግበን እንዋል። ተነሱ፣ ተነሱ፣ ተናገሩ፣ ተናገሩ፣ ተናገሩ። ብዙዎች እያለቀሱ አሉ። ድምፅ የሚሆናቸውን ይፈልጉ አሉ። የእናንተን ድምፅ የሚሹ አሉ። የእናንተን ንግግር የሚሹ አሉ። ተናገሩ ለፖለቲካ መሪዎች፣ ተናገሩ ለአክቲቪስቶች። ገስጹ እየወጣችሁ፣ አውግዙ እየወጣችሁ። ነውስ የኔ ወገን ነው ይበለው ነው። የኔ ወገን ነው ይበርታ ነው። የኔ አገዛዝ ነው ይበርታ ነው። የኔ ሃይማኖት ነው ይበርታ ነው። እግዚአብሔር አይቀበለው። በእውነት የእግዚአብሔርን እንባ፣ የእግዚአብሔርን ጩኸት፣ የእግዚአብሔርን ለቅሶ ስሙ፣ አድምጡ፣ ጩሁ። ለእግዚአብሔር ቃል ድምፁ ነው። ተናገሩ፣ አስተራርቁ። የሚያስተራርቁ ብፁዓን ናቸው ተብሎ ጽፏል። አስተራርቁ፣ አታጣሉ። የዲያብሎስን ሥራ አትስሩ። የክፉን ሥራ አትስሩ። የጨለማን ሥራ አትስሩ። የአጋንንትን ሥራ አትስሩ። ደም ጠጪውን ሥራ አትስሩ። ወደ እግዚአብሔር ቅረቡ፣ አስተራርቁ። ሽማግሌዎች፣ ፓስተሮች፣ ወንጌላውያን፣ ቄሶች፣ ጳጳሳት፣ ሼኪዎች፣ ኡስታዞች፣ ይሄ መልእክት ለእናንተ ነው። ተነሱ፣ ኢትዮጵያ ላይ ተናገሩ። ተነሱ፣ ሕዝቡን ተመለሱ በሉ። ተነሱ፣ ታረቁ በሉ። በቃ ያለፈውን ታሪክ፣ አሮጌውን እርሾ፣ አሮጌውን አተላ፣ አሮጌውን ታሪክ፣ አሮጌውን ተረት እያመጣችሁ የዚህን ዘመን ትውልድ አታስጨርሱ። በቃ በሉ ተነሱና፣ በቃ በሉ ተነሱና